ከኔ ውጭ ማለኔ ማንስ ሊኖር ከጎኔ እልነበር ድሮ አልሰማ ማንንም ደሞ ማልፈራ አሁን ሰፋልኩና ትንሽ ጉድለቴን ሞልቼ አለመፍራቱም እንዳለ በራሴም ኮርቼ ስላልሰማው እሷን ብቻ ትንሽ ተጸጽቼ አሁን ልዘፍንላት መጣው እሷን አስታውሽ ስለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፈር እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልስማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ ልጅዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይል ወጋ ተብሎ ተጨፍሮ ከቤት ተወጣና ከጫጫተው ከጋጋተው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዙ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጅ በቃ ገጠር ግባ እስኪ ስማ በቃ ገጠር ግባ ስትልን ያቋርጫት ደግሞ የኔን ዓላማ የኔን ሐሳብም ነገርኳት